ነጃት ጸጉር ቤት ነበርኩ ኦኬ ነጃት የኔና የሱሱ ፍቅር ብትፈልግ ኖሮ ሪቾ ነይ ችግር አለ ሀቢባ ጋር ማትሄዱም ፍሌኔ ጋር ማትሄዱም ነይ ችግር እንፍታ ይባል ነበር ዛሬ ቁጭ ተብሎ የኔና ሱሱ ፊልም በስልክ እየታየ ነው ለምን ደስተኞች ናቸው እዚህ ጋር ኦኬ እኔ ነጃትም ዛሬ አግኝቻታለሁ ካሁን በኋላ ቤሩት ምድር ላይ እኔ የአብሬ ውሃ መጠጣው ጓደኛ ካለኝ ሀቢባ ሴት ሳይ ምሸሽ ሴት ነኝ አሁን ላይ ሀቡ ሴት ሳይ እሸሻለሁ እኛ ግሩፖች እርስ በርስ የማንዋደድን እቺ ደነስ መስላዋን አታቅ እኔ ሱሱ ለማን ደስ ይበለው ተብሎ ነው ዛሬ ሞዳታለው ነገም ሞዳታለው ደስ እንዳይላችሁ ክፉዋን አልፈልግም ስትወድቅ ማነሳት እኔ ነኝ ለምንድነው እንደዚህ ያልኩት ሱሱ ሀቢባ ክፉ ሴት አይደለችም ሀቢባ ሱሱ እንደለበሰችው ነጭ ቲሸርት ነው ልቧ ህዝብም እንዲያቀም ፈልገው ከዋላችን ጠላት ነው ያለው የቪዲዮ ሾው ነው ሀቢባ የፎቶ ሾው ነው የምን ሰው ነው ያለው ዛሬ ነጃት ይሄንን ጸጉር ሷ ጋር ነው ሪቾ ሱሴ እንዴ ከፍቷታል ባንቺ ኑስኪ ንፍታ ሌሎች አሉ ሀቡ በዙሪያችን ስልሽ አሉ ምርጥ ጓደኛ እኔ ከኛ ግሩፕ ሞር የምወዳት ሃምበርገር የምትባል ልጅ አለች ማሪ በጣም ነው መወዳት ግልጽ ሴት ናት ማን ሃምበርገር ማለት በጣም የዋህ ከሷ ውጪ ሰው የለም ከሷ ስትሰማም ደውላ ተናግራ አፈንድታ የውስጧን ፍንድት ነው የምታረገው ሌሎቹ ሱሱ በዚህ አጋጣሚ ለነገርሽም ወደው ከኔ ጀምሮ ካንቺ ጥቅም ነው እንጂ አንወድሽም ስራሽ ላይ ብጣይኝም እኔ ዛሬም ነገም እወድሻለሁ ስወድሽ ግን ሱሱ እኔ አንድ ቀን $10 ጸጉሬን በነፃ አንቺ እንደውም አትክፈይ እስቲ ይበላሻል እንደ እጅሽን አትክፈይ ትኛለሽ አይደል እንዴ እኔ ግን ከፍዬ ነው የምወጣው ለምን ጓደኛዬ ስለሆንሽ ስለማበረታታሽ ጥቅም አይደለም ሱሱ እኔና አንቺ መሃል ጥቅም አይደለም ያገናኘን ኦኬ ጥቅም የለም ስካፍ እንኳን ሀቡ ምትለይ ልጄን ነው ምልሽ አትክፈይ ሪቾ እጅሽን ይበላሻል እንዴ ሌላ ቦታ ግን ሲሄድ $2 አርማርም ከፍዬ ነው የምወጣው መክፈል ስላለብኝ እቺ ደንቆሮ ደነዝናት ወዳጇን ዛሬ እኔና ሱሱ እዚህ ሚዲያ ላይ መተን የምናወራ ልጆች አልነበርንም በውስጥ የምንጨርሰው ነገር ነበር በዙሪያችን ያሉ መዋረዳችንን ስለሚፈልጉ ውርደታችንን ስለሚፈልጉ ቀሌታችንን ስለሚፈልጉ ነው ሀቢባ ማልቀስ አልፈልግም እኔ ማለቅሰው ለሷ ነው እኔ ካሁን በኋላ አመኝ ሴት ካየው ምሸሽ መንገድ ላይ ሴት ካየው እሸሻለሁ ሀቢባ ሴት ካየው እሸሻለሁ ቤት እንኳን ላመጣ መንገድ ላይ አልኩት ነጃት እኔና ሱሱን ማስታረቅ ብትፈልግ ሐቅ ነው አይደለም ኦኬ ሱሱ ተሞልታለች ተናዳለች በዳ ታውጣ የውስጧን ግን ፍቅር ቢፈለግ ኖሮ እንዴ በዙሪያችን ጓደኛ እኮ አለ ይሄንና ሱሱ ምናወራው ወሬ እኮ አዲስ አይደለም እኮ የዛሬ እየተፈጠረ እኮ አይደለም አለሽ አሉ እኮ የዛሬ አመት እኔ ጋር ሲመጣ ሌላ ነገር ይወራል ሱሱ ጋር ሲኬድ ሌላ ነገር ይባላል ቤብ ይባላል ለምን እቺ ልጅ በመሃል ቁማር ናት መዝጋት የምፈልገው ሱሱ ማስረጃ ካላት ታምጣ እኔ ለማንም ለጠላት ብዬ ሱሱ ባለችበት አላህ የምታምነው ይጠብቃት ከክፉ እወዳታለሁ አከብራታለሁ እሷ አሁን አንቺ ቅርታ ተባብሩ ማላልሽ ማለት እኔ የውስጤን ነው ፈጣሪ በሚያውቀው ሱሱ ካስቀየምኩሽ በጣም በዚህ በ13000 ህዝብ መሃል ይቅርታ አርጊልኝ አስቀይሜሻለሁ ይሄን ስል ወይ እውነት ተሳስቼ ወይ ፈርቼ ወይ ምን አይደለም ሀቡ ፈርቼ ተሳስቼ አይደለም ማእናውራ ከተባለ ሀቡዬ የዛሬ 3 አመት ወሬ የዛሬ 4 አመት ወሬ እየመጣ የሚወራ ከሆነ እኔም ማን ምን ሲያረግ እንደነበረ ማን በቦርሳው እየተሸከመ እንደሚወርድ ማን ባህር እየሄደ እንደሚጥል አውራ ካልኩ አወራለሁ ሀቢባ አልተጠየኩም ያልተጠየኩትን ግን አላወራም ሲነኩኝ ምናልባት ነገም አንቺ ቤት ልመጣ እችላለሁ ስነካ ስሜ ስላልተጠራ ያልጠሩኝን ሰዎች አልጠራም ዛሬም ሀቢባ እዚህ ጋር ህዝቡ እንዲያቀድኝ የምፈልገው አንቺ ስለጠየቅሽኝ አክብሬሻለሁ ሱሱም ሐቋ ነው ይሄ የመጣው አሉባልታ የዛሬ 2 ወር እቺ ልጅ ጎል ሊያስገቡ ሚና ሊጫወቱባት ሲፈልጉ እሷን ነው የሚጠቀሙት አዲስ ወሬ አይደለም ሀቢባ እኔ አዲስ ወሬ ሱሱ አንድ ነገር ልንገርሽ ነጃት ጋር ሄጃ አምጪሽ አላቅ አንበርገር ጋር አንቺና አምጪሽ አላቅ ሰሚራ ጋር አንቺና አምጪሽ አላቅ እነዚህ 2 ሰዎች የኔ ጠላቶች ናቸው ዛሬ ላይ ኦኬ የነገሩሽ ከኔ ጋር ማይነጋገሩ ናቸው ኦኬ ሱሱ ግን አንቺ ከልጅሽና ከናትና ከአባትሽ ውጪ ነው መልሽ አንወድሽ ከኔ ጭምር ንቂ ስራሽን ስሪ ስራሽ ላይ ትኩረት ስጪ ክፉ እንዳይነካሽ ክፉ አይንካሽ አኪድ ተቀያይመናል ብለን ስለመጣን ነው እዚህ ጋር
እወድሻለሁ፣ አከብርሻለሁ። ጥያቄ ካለሽ በማንኛውም ሰዓት እኔ ሀቢባ አለው ማስረጃ ካላት። ግን እኔ የምፈልገው የዛሬ 3 ዓመት የ2 ዓመት ሳይሆን አዲስ ሱሱና እኔ ከታረቅን ከቀረብን በኋላ ካለ ይምጣ። ሱሱ እወድሻለሁ፣ ካስቀየምኩሽ በጣም ይቅርታ። አንቺን በዙሪያሽ ያሉ ሰዎች አይወዱንም። ዛሬ ላይ ቢወዱን ኖሮ አንቺን ገፋፍቶ ሚዲያ ውጪ 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 አይሉሽም ነበር። ነይ የምን ሚዲያ ነው? እኛን ዛሬ እኔ ነጃት ጋር አልተገናኘሁም እንዴ? ደህና ዋልሽ ተብዬ ነው የወጣሁት፣ ተሰፍቼ ነው የወጣሁት። ሀቢባ ካሁን በኋላ ማንኛውም ነገር ሲፈጠር ነው አንቺ ጋር መጥቼ ነው ማወራው። ሀቢባ ይሄንን አወራሽ ተብዬ ነገር ሊፈጠርብኝ ይችላል። ሀቢባ እግዚአብሔርን ነው የምልሽ። ቤይሩት ላይ በጣም እርስ በርስ ተፈራርተን በጣም እርስ በርስ ተቀያየምን ነው የምንኖረው። የሆነ ነገር ብፈጠር ሀቢባ እኔ ሱሱን ያት ቅድም ያለችው ከአንገት በላይ ነው። ሱሱን ያሁን ባሌ አባረሬ ወይ ተመተው ብላ ትሮጥ የምትመጣ ልጅ ናት። ስለማውቃት ነው፣ ልቧን ስለማቅ ነው የምጫወትባት። እኔ ማሪ ገባሽ? ይሄ ውሻ ልቧን ስለማቅ ነው የምጫወትባት። እኔ እማቤቴን ነው የምልሽ። ከአሁን በኋላ ግን እኔና ሱሱ የሚኖረን የርቀት ነው፣ የርቀት ጓደኝነት ነው። ሃይ ወላ ጓደኝነት ፎቶ ወላ ቪዲዮ እዛ አቡ ለጓደኝነት ለፊሊት እኮ ፊሊቱ እየገደለሽ እኮ ፎቶ አለው እኮ ራሱን በራሱ እያጠፋ ፎቶ አለው። ለቪዲዮ ከሱሱ ጋር ማልገናኝ ደስ ይበል፣ ግን ክፉዋን አልፈልግም። ምንም አሁን እኔ ሱሱ የሆነ ወደኩኝ ታመምኩ ብላ ትሮጣ ነው የምትመጣው። ሀቢባ ማለት ስለማቅ ነው። ግን ገቡ፣ በመሃላችን ገቡ። ከዛስ ምን ተደረገ? እናስታርቅ አልተባለም። ገባሽ? ቀረቡ አውሩ ያሉ አወራን፣ ደስ ይበላችሁ። ከዛስ በዋትሳፕ ተማሙ። አውራችሁም እኮ ትቀጥላላችሁ፣ ጓደኝነታችሁ ይቀጥላል። በሩቁም ቢሆን በሩቁ ሰላም ነው እንጂ እንኳን ገባሽ አንቺ፣ እንኳን ተረዳሽ፣ እንኳን ጉዳዩ ገባሽ። ስማርት ሰው በሰው ወሬ አይጣላም። ገባሽ? ወሬኛን እኔ ልናገር የምፈልገው እኔ እሷ ትጥላኝ ትውደደኝ አላውቅም። ለእኔ መልካም ሴት ናት። ሃምበርገርዬ በጣም ነው መወድሽ። አይላቪ ሶ ማች። አንቺ ሀቀኛ ሴት ነሽ። ከዛ ከሃምበርገር ቀጥሎ ግን ሁሉም እባብ ነው። ሁሉም ላስታርቅ ያለ የለም። ስለዚህ ሀቡዬ እወዳታለሁ። ሱሱን ሌላ ጥያቄ ካለ አለው ደግሞ አመለጠች የሚባል ነገር ሱሱን ደግሞ ትናገራለች። በጣም በመጀመሪያ በጣም ነው የምናመሰግነው። ችግር የለብኝም። ሴጣንን ማሳፈር፣ ወረኛን ሀሜተኛን ማሳፈር እንዲህ ነው። በወረኛ እናንተ አትጣሉም። ሌላው መጥቶ በሚያወራላችሁ ወሬ ገባሽ? ጎበዝ፣ በጣም ጥሩ ነው ያደረግሽው። ሴጣንን ችግር አሁን እዚህ ጋር የሚባለው ነገር ልንገርሽ። ሪታ አውቃ በይቅርታ የዘጋችው ጉድ እንዳይወጣ ነው ካሉ ሱሱ የምትይኝ ነገር ካለ እኔ በጣም ደከመኛ ቢባም ይላል። ምን ያመጣሉ አሉ ብለው ይደክማቸዋል። ውሃ ጠጪ። አሁን ሱሱ ትናገራለች። አንቺም ሴጣንን ታባሪዋለች ሱሱዬ። ለአቢቤ ማሚ ይሄ ቀልድ አይደለም። እኔ አልጠላትም እኮ ተጣልቻት እኮ አይደለም እንደዚህ አይነት ነገር ውስጥ ገባሁ። ተጣልተና እኔና አንቺ አልተጣላንም። ወላሂ ነው የምልሽ ሀቢባ። እኔ አልኩሽ ስወድ በንጹህ ልቤ ነው ማንኛውንም ሰው ስቀርብም እንደዛ። ወላሂ ነው የምልሽ። እኔ እቺ ልጅ በጣም ነበር መወዳት። ምን አፍቅረሻት ነው ወይ ይሄ ሁሉ እያደረገችሽ የምታልፈኝ አንቺ እየተባልኩላ ማለት ነው። አፍቅረሻት ነው ወይ እስክባል ድረስ ነው ራሄልን የቻልኳት። ታውቃለች እያለቀሰች እኔ ቻይና ሆኜ የላከችልኝ ቮይስ አለ። እንዳንቺ የሚችለኝ የለም፣ እንዳንቺ ከነባሪ የተቀበለኝ የለም ሱሴ ብላ ማለት ነው። እያለቀሰች የላከችልኝ ቮይስ አለ። ለምን ብታጠፋ ማሳልፍ ያልሰጣት ብታቃጥለኝም ዋጣ አድርግም ማልፋት። ገባሽ? ምንም እኮ አይደለም፣ ምንም ሆናልኝ አይደለም፣ ወይም ከሷ ምንም አግኝቻለሁ። እኔም እኮ ተናገርኩ የለም ብተራት ከፍላ ነው እቃ ብትገዛ። እንደውም እሷ ማለት ነው በጣም የሆነ ስለምትከብስ ይሁን አላውቅም፣ ብቻ የሆነ ጤነኛ ሰው እንኳን እንደዛ አያደርግም። ዝም ብላ በመጣች ቁጥር እቃ ትገዛኛለች። ለምን? ጓደኛዬ ስለሆንሽ ላበረታታሽ ነው። በሼም ነው የምትገዢ አይደለም? ለምንድን ነው የምትገዢ? እኔ ይኸውልሽ አሁን ይሄ ደግሞ ልመልስልሽ። እኔ የምገዛሽ ምናልባት እኔ አላወራሁም አይደለ? ታርጊላት። እሺ በተራው አሁን እሷ ተራ ነው። እሷ ምን ታርጋ ነው የጠበቀችሽ? አዎ ታርጊላት። እኔ ወላሂ አቢባ እኔ ራሄልን የበደልኳት አንድ ነገር ካለ ሁሉንም ነገር ትቼ ይቅርታ ጠይቃታለሁ። በህይወቴ ከራሄል ጋር ስኖር አስቀይሜያት አምቻት አሳልፌ ሰጥቻት ከሆነ ወላሂ አላህ ይፍረደኝ። ይኸው እኔ ፊት ለፊትሽ ሁሉ ነገር ትቼ ይቅርታ ጠይቃታለሁ። ሱሴ ይሄን አድርገሽኛል ካለች ማለት ነው። ገባሽ? እና ከተጣላችሁ ሰው ጋር ተመሳጥሬ ወይም ያ ሰው ሞልቶኝ አይደለም። ያ ሰው እኮ ከእሷ ጋር በተጣላ ሰዓት ቪዲዮ ሰርቶ ባሏና እሷ ከሞትኩኝ ችግር ከተፈጠረብኝ በእነሱ ነው ብላ ልጅቷ ወጣ። እኔ ነኝ የእጄ ሰላም እንዲወርድ ያደረግኩት ደረቴ ነፍቼ እጄ ተጋፍጬ ማለት ነው። ከዛ እኔ ሲል ሱሴ ባወራልሽ አንቺና እሷ ትታረዳላችሁ አለችኝ። እሷና ልጅቷ ማለት የእጅና ጓንት ናቸው። ከኛ በላይ
ጓደኛዋ ልጅቷ ናት፣ እኛ አይደለም። ልጅቷ ደግሞ እኛ ጓደኛ አይደለችም፣ ራሔል ናት የኛ ጓደኛ። ኦኬ እጅና ጓንት ናቸው። እኔ ማወቅ አልፈልግም። አሁን ብቻ እናንተ ሰላም አውርዱ። ቲክቶኩ ተደበላልቆ ነበረ የራሔል ቪዲዮ እየተሰራጨ ማለት ነው። እባክሽ ብዬ እጇን ስሜ ተለማምጬ ሰላም እንዲያወርዱ አደረኩኝ። እንደውም ሌላ ግሩፕ አለ እዚህ ሀገር ላይ ቲክቶክ የሚከፈት ማለት ነው። ጠንቋዮች ስለሆኑ ነገሩ እንዳይወጣ አለባብሰው አስታረቁ ነው የተባልኩት። እኔ ሀቢባ ወላሂ ነው የምልሽ። ችግር የለውም። እኔ በራሴ ስለምታመን እንደዚህ ሲባል አዎ ጠንቋይ ነው ማን አባቱ አገባው ነው የምላቸው። ሁሌም ፖስት ሲደረግ ፎቶ በፌክ አካውንት ሀቢባ በፌክ አካውንት የኔ የራሔል ፎቶና የገነት የምትባለው ፎቶ የሶስታችን ፎቶ ሆኖ ጠንቋዮች የቤሩት ጠንቋዮች ተብለን ስንፖሰት ችግር የለብኝም። እኔ ራሴን ማቀው ነኝ። እኔ ራሴን አውቃለሁ። አላብራራም ለማንም ገባሽ? ማንም ስለፖስተኝ አላብራራም። ግን እንደዚህ በቃል ገነት አድርጋብኛለች ራሔል ታውቃለች ሚል ነገር ከመጣ ግን ማንንም አልለቅም አርጃለሁ ነው ያልኩት። ወላሂ ነው የምልሽ። ይሄ ክብሬ ነው። ይሄ ለነገ ለልጅ የሚቀመጥለት ስም ነው። ይሄ ለቤተሰቤን የሚያዋርድ ነገር ነው። ገባሽ? ከዚህ በኋላ ከዚህ በላይ ምንም ቆሻሻ ነገር ሊመጣ አይችልም በህይወቴ ላይ እኔ ምንም ብባል ሸርሙጣ ብባል ባለጌናት ብባል ባላላይ ትሄዳለች ብባል ልክስክስ ናት ብባል ሌባ ናት ብባል ምንም አይመስለኝም። በራሴ ተማመናለሁ፣ ራሴን አውቀዋለሁ። ግን እንደዚህ አይነት ነገር ስምን ይዞ ነው የሚሄደው። ሀቡ እኔ ሱቄ ድረስ መጥተው ይኸው እቺ ልጅ ብላለች አልተጣላንም ብላለች። አልተጣላንም። እኔ በራሴ ዲፕሬሽን ውስጥ ገብቼ ከቤት አልወጣም ነበረ። በሌላ ባልደወልኩልሽም ሱሱን ይነገናኝ ጠፋሽ ብዬ ልነግራት ነው። በሌላ ታሪክ እኔ ችግር ውስጥ ነበርኩ ማለት የራሴ ችግር አለብኝ። ደብሮ ነበረ ከቤት አልወጣም። ከዛ የሆነ ቀን እንዳጋጣሚ ነው ዛሬ እስቲ ቅዳሜ ነው ከሸቀልኩኝ ብዬ ሄድኩኝ ስራ ቦታ። መጥቶ የሰፈር ሰዎች ትልልቅ ሰዎች ናቸው። እነሱ እንደዚህ እየተባልሽ ነው ጠንቁልናው በጣም በጥንቁልና በጣም እየታማሽ ነው። ጆሮ ለባለቤቱ ባዳ ነው። ስምሽን ማጽዳት አለብሽ። አብሮሽ ያለውን ሰው ለምን እንደምታምኚው ገነት እንደዚህ ብላ እያሰራችብሽ ነው ስባል እኔና ገና ያናወራም ብዙ አመት ሆኖናል። ቀጥ ብዬ ነው ሻተሩን ዘግቼ ቤቷ ሄድኩት። እኔ ነኝ ያሰራሁብሽ ነው ያልኳት። እኔ ነኝ ያሰራሁብሽ ወይ ብዬ ነው የጠየኳት ገነትን። ተብያለሁ እንደዚህ ብያለሁ። አዎ ተብያለሁ። ጓደኛሽ ሀቢብት አልቢክ ለምን አትመጣም ገነት? ገነት ነይ ግቢ አበባ ላኪ። ፍሬ ነይ ግቢ አበባ ላኪ። እኔ አሁንም እኮ ምንድነው የፈለኩት አሰርታለች አላሰራችም የሚለው ነገር እንዲጸዳልኝ ነው የምፈልገው። እንደዚህ አይነት ቆሻሻ ነገር የለብኝም። እስከ ሞት ደረጃ ይላለው ከተባለም ደግሞ የሰራው ሰውዬ ቤት ድረስ እስከመሄድ ተባበራለሁ። እኔ ችግር የለውም። ገነት አበባ እየላከች ነው። እሺ ገነት የትኛው ነው አካውንቷ? እንዴት ልወቀው? የገነት ገኒ ይላል። ገኒ የውበት ሳሎን ይላል። የፀጉር ቤት ፕሮፋይል ነው ያለው። ገነት የውበት ሳሎን የሚለውን አስገቧት። እቻት ፍሬንም አስገባት። እሺ ፍሬ የት ነው አካውንቷ? ተመጣጣቃቸውን ያውጡ ወይ ጭንቅላቴ